ሄሎ ወገኔ እንዴት ናችሁ? እንዴት ቆያችሁ? ጥላሁን መልኬ ነኝ። ቀጥታ ከኢየሩሳሌም ወደ እናንተ ማድረሰውን የዕለተ እሁድ ጠዋትን መረጃ ይዤ ቀርቤያለሁ። እነሆ ቴሌቪዥን መስኮት ላይ እንደምታዩት ይሄ በእስራኤል ባቲያ የተባለ ከተማ ሲሆን ሶስተኛ ቀኑን ያስቆጠረው እስራኤል ኢራን ጦርነት በእስራኤል ኢራን በምትልከው የተለያዩ ባሊስቲክ ሚሳኤሎች በህይወትም ሆነ በንብረት ላይ ጉዳት እየደረሰ ነው። በአንጻሩ ደግሞ እስራኤል በኢራን ነፃ በሆነ የአየር በረራ የጦር ኃይሎች ማለት ነው ምንም አይነት የአየር መቃወሚያን ሳያጋጥማቸው የፈለጉትን በፈለጉት ሰዓትና በፈለጉት ቦታ ከፍተኛውን ድብደባ እያደረጉ ይገኛል። ከተወሰኑ ደቂቃዎች በፊት በአረብኛ ቋንቋ የጦሩ የመከላከያ ክፍሉ በአረብኛ ቋንቋ ቃል አቀባይ ቴህራንና አንዳንድ በኢራን በሚኖሩ ቦታዎች በይበልጥ ደግሞ የጦር መሳሪያ ማምረቻ ፋብሪካዎች ሰራተኞችን ከቤታቸው ማለት ካሉበት የስራ ቦታ እንዲወጡ ለቀው እንዲወጡ ህይወታቸውን እንዲያድኑ ምክንያቱም ቦታው የጦር መሳሪያ ማምረቻ ፋብሪካ የተለያዩ ፋብሪካዎች ናቸው ሊደመሰሱ የሚል መመሪያ እንግዲህ ወረቀቶችን ትዕዛዞችን የጥሪ ወረቀቶችን በትኗል። ያ ማለት እንግዲህ ሶስተኛ ቀን ያስቆጠረው እስራኤል ጦር አውሮፕላኖች በኢራን የሚያደርጉትን ከፍተኛ የሆነ ጭፍጨፋ እንደቀጠለች ነው እስራኤል። ወደ ሀገራችን ስንመለስ ሶስት ቀን ያስቆጠረው እንግዲህ ኢራን የተለያዩ ባሊስቲክ ሚሳኤሎችን ትልካለች። የምትልክባቸው ሰዓቶች ደግሞ ማታ 8 ሰዓት እና 9 ሰዓት 10 ሌሊት አካባቢ ነው ጨለማን ተገን በማድረግ ምንም እንኳ 90% በላይ የሚሆነውን የሚላኩ የባሊስቲክ ሚሳኤሎችን የእስራኤል ጸረ ሚሳኤሎች ቢቃወሙም ግን አልፎ አልፎ አንዳንዶቹ ሾልከውና አምልጠው በመግባት ማለት ነው እንግዲህ በአንዳንድ ከተሞች በንብረትም ሆነ በህይወት ላይ ጉዳት እየደረሰ ነው። እንግዲህ እስካሁን ድረስ ማለት ነው ወደ 13 የሚጠጉ እስራኤላውያን ዜጎች ህይወት ማለት አልፏል፣ ሞተዋልኝ። በመቶዎች የሚቆጠሩ ቆስለዋልኝ። እንግዲህ ትናንት ብቻ በባቲያም እና ታምራ በተባለ ቦታ በባቲያም 6 እስራኤላውያን ዜጎች በታምራ 10 አጠቃላይ ይቅርታ 10 ማለት ነው እንግዲህ በአጠቃላይ ዜጎች ሲሞቱ ወደ 7 የሚሆኑ ደግሞ እስካሁን ድረስ መዳረሻቸው ምክንያቱም ህንጻው በጣም ስለወደመ ማለት ነው እስካሁን ድረስ መዳረሻቸው አልታወቀም። እነሱን ለማውጣትም እንግዲህ ከፍተኛውን ጥረት እየተደረገ ይገኛል። የሞቱ ይዳኑን የማይታወቅም አጠቃላይ እንግዲህ እንዳልኩት ባቲያም 10 ታምራ የተሰኘ እንግዲህ 4 ዜጎች ማለት ነው አጠቃላይ 10 እንግዲህ ጦርነቱ ከጀመረ እስካሁን ድረስ 13 እስራኤላውያን ዜጎች በኢራን የሚላክ ባሊስቲክ ተገለዋል። እንደምታዩትም በባቲያም የተወሰነ ሰፈር የተወሰነ ቦታ ማለት ነው እንግዲህ የተወሰኑ ህንጻዎች ከፊሎቹ በከፊል ከፊሎቹ ደግሞ ከናካቴ የተጎዱበት ሁኔታ አለ። እንግዲህ በእስራኤል በኩል ያለው ይህ ነው። ግን እስራኤል በኢራን የምትወስደውን እርምጃ እንደቀጠለች ነው። ቅድሚያ የጦር ጄኔራሎችን ሳይንቲስቶችን እና አንዳንድ ቁልፍ የሆኑ ወታደራዊ ማዕከሎችን የጎዳችበት ሁኔታ አለ። አሁን እስራኤል እያስጠነቀቀች ያለችው ምንም እንኳን እስራኤል በዜጎች ላይ ምንም አይነት ጉዳት ላለመድረስ ጥንቃቄና እንክብካቤ ብታደርግም ግን ኢራን የምትልከው ባሊስቲክ ሆን ብሎ ዜጎችን ለመጉዳት ከመሆኑ የተነሳ እኛም ያለን አመለካከት ወይም የጦር ስትራቴጂያችን እንቀይራለን ማለት ሁኔታ አለ። እንግዲህ ወደፊትም ምናልባት እስራኤል ከፍተኛ ባለስልጣናትን የመጉዳት እንደሚነገረው ከሆነ እንዲሁም አንዳንድ አውሮፕላኖች በብዛት ባላቸው መኪናዎች ማለት ነው ሻንጣዎችን በመያዝ ዜጎች ወደ አውሮፕላን የህዝብ መመለሻ አውሮፕላኖች ነው እየገቡ ነፍስ አድን ከሀገር ጥለው ሲጠፉ እንግዲህ አንዳንዶቹ እንደሚሉትኝ የመንግስት ከፍተኛ ባለስልጣናት ናቸው ይባላል። ለማንኛውም ኢራን ውስጥም ዜጎች ህይወት አድን ማለት እየወጡ ወደ ከሀገር የመሰደድ ሁኔታ እንግዲህ ይታያል። አጠቃላይ እስራኤል ኢራንን በከፍተኛ ሁኔታ ለመጉዳት ነው መንገድ ጀምራለች። ብዛት ካላቸው የኒውክሌር ጦር መሳሪያ ማምረቻ ቦታዎችን ማለት ነው ናታንዝ የተሰኘውንና ሌሎችንም የጎዳችበት ሁኔታ አለ። እስራኤልም በእርግጥ ከሚያስቸግራት አንድ የኒውክሌር ጦር መሳሪያ መገንቢያ ቦታ ፖርዶ የተሰኘ አለ። እሱ ሲጀመር ይህንን የኒውክሌር ጦር መሳሪያ ለመገንባት ኢራን ከምድር በታች 80 ሜትር ጥልቀት ባለው ሁኔታ ነው ይህንን ስራዋን የምታካሄድ። ያንን ሰርጾ የሚገባ ፈንጅ በእጇ የለም። እንግዲህ ፈንጅ የሚገኘው ከአሜሪካ ነው። ምናልባት በቀጣይ ከአሜሪካ በመቀበል ወይም ደግሞ አሜሪካ በራሷ ጊዜ ወደ ጦርነቱ ከገባች ምናልባት ነው ያንንም የመደምሰሱ ሁኔታ ግን ሌሎችን በከፍተኛ ሁኔታ እንደጎዳች ሌሎች ማዕከሎችን እንደጎዳች የሚነገርበት ሁኔታ አለ። እንግዲህ ከወዲሁ ምንም እንኳን እስራኤል አሁንም ብቻዋን ማለት ነው በማጥቃቱ ደረጃ ብቻዋን ብዛት ያላቸውን ቦታዎች በግልጽ የተነገረው
ካሁን በፊት ይፈራ የነበረው ምናልባት በጸረ ሚሳኤሎች ማለት ነው የእስራኤል ጦር አውሮፕላኖች የመጎዳት ሁኔታ ያሳስብ ቢሆንም አሁን ግን የመከላከያ ሚኒስትሩም ሆነ ጠቅላይ ሚኒስትሩ እንደተናገሩት የእስራኤል ጦር አውሮፕላኖች ወደ ቴህራን ምንም ችግር በሌለው እየገቡ የፈለጉትን ድብደባ ይፈጽማል ማለት ጸረ ሚሳኤሎችና ጸረ መቃወሚያ ኃይሉም እንግዲህ አጠቃላይ በኢራን በኩል ያለው እንደተደመሰሰና የፈለገችውን እስራኤል የጦር ኃይሏ የፈለገችው ቦታ የፈለገችውን እያደረገች እንደሆነ የሚነገርበት ሁኔታ አለ። እንግዲህ ከወዲሁ ለዚህ ሁሉ መንገዱን የመጥረግ ሁኔታ ምቹ የሆነው ለዘመናት ማለት ነው በእስራኤል የሞሳድ ድርጅት ከቦታው በድብቅ ኢራን ምድር ላይ በመሆን ብዛት ያላቸውን ያለ አብራሪ ጦር ፈንጅ የሚታጠቁ የጦር አውሮፕላኖችን ወደ ቦታው በማስገባት በብዛት ባላቸው ጭነት መኪናዎች እዛው አካባቢ በመሆን አስቀድሞ እነዚህን የመቃወሚያ ማለት ጸረ ሚሳኤል መቃወሚያ ኢራንን አስቀድሞ እንደደበደበና ከዛ ማለት የፊታችን ሐሙስ ለአረብ አጥቢያ ማለት ነው እስራኤል ድብደባ በጀመረችበት ወቅት መጀመሪያ ስራው የነበረው እዛ የነበረው ኮማንዶ የሞሳድ ድርጅት ማለት ነው ከኢራን ምድር ላይ ያለው እነዛንን የእስራኤልን የኢራንን ቁልቁልፍ ቦታዎች ማለት ነው አስቀድሞ መደምሰስና ከዛም የጦር አውሮፕላናችን በነፃ ምንም ፍራቻ በሌለው የወሰዱትን እርምጃ እንግዲህ ለዚህ መሳካት አሁን ላለንበት ሁኔታ ማለት ነው በከፍተኛ ሁኔታ ለኢራን መጎዳት እንግዲህ ይህን የሞሳድ ድርጅት ከፍተኛ አስተዋጽኦ እንዳበረከተ ነው። ከወዲሁ እንደሚነገረው ከሆነ የአሜሪካ መንግስት ያው ነገሩን ከገለልተኛ ሆኖ ማለት በመከላከል ከእስራኤል ጎን የመቆም ሁኔታና በማጥቃት ግን እጁ እንደሌለበት ይነገራልኝ። በኢራን በኩል እየተዛተ ያለው አሜሪካም ሆነ ሌሎች አጋር የአውሮፓ ሀገሮች እንደ ፈረንሳይ፣ ብሪታንያ ሌሎች እነሱም ሊጎዱ እንደሚችሉ የኢራን መንግስት የሚያስጠነቅቅበት ሁኔታ አለ። ለዚህ መልስ እንግዲህ ትራምፕ ዛሬም የሰጡት መልስ አለ ማለት በጥያቄ ምልክት ነው ማለት እኛን ለመጉዳት ከጎዳችሁ ያለ የሌለ ኃይላችን እናንተ ላይ ይወርዳል ማለት የሲኦል በር ይከፈታል ሲሉ እንግዲህ ዛሬም ዶናልድ ትራምፕ መልእክታቸውን አስተላልፈዋል። ከወዲሁ ይህን ኢራን ስለምታቅም እንግዲህ በኢራንም ሆነ በአሜሪካም ሆነ በሌሎች አጋር የአውሮፓ ሀገሮች ማለት ነው ምንም አይነት ጥቃት እስካሁን ድረስ አልሰነዘረችም። ግን ተሳስታ እንኳን ይህን ነገር ወይም ደግሞ በቃ አለቀልኝ በማለት ተስፋ በመቁረጥ በኢራንም ሆነ በአሜሪካም ሆነ በሌሎቹ የአውሮፓ ሀገራት ማለት ነው እንግዲህ ለማስታወስ ያህል ብዛት ባላቸው የአረብ ሀገራት በአካባቢ በሚገኙት የአሜሪካ የጦር ሰፈሮች ይገኛሉ። የአውሮፓ ሀገራትም እንዲሁ በዛ ላይ ጥቃት የሚፈጽም ከሆነ ኢራን ያው አሜሪካ በቀላሉ ወደ ቦታው ወደ ጦርነቱ የመግባትና እስራኤል አሁን ከጀመረችው በበለጠ ሁኔታ ኢራንን የማንኮታኮት ከዛም አልፎ ስልጣኑንን የማውረድ ሁኔታም ሊፈጠር ይችላል የሚል ሁኔታ አለ። እንግዲህ ከወዲሁ ምንም እንኳ በኢራን በኩል በሚላኩት ባሊስቲክ ሚሳኤሎች በኢራን በኩል ዛሬም አዲስ የሰራናቸው ባሊስቲክ ሚሳኤሎች ውጤት እያሳዩ ነው በማለት እንግዲህ ትናንት በባቲያም የደረሰውን ጉዳት በኩራት የተናገሩበት ሁኔታም አለ። ቢሆንም ግን እስራኤል በምትወስደው እርምጃ ማለት ነው ኢራንን በከፍተኛ ሁኔታ አስደንግጧል። መሪዎችም እየለቀቁ አብዛኞቹ የተገደሉበት ሁኔታ አለ። አብዛኞቹም እንግዲህ ከሀገር እየወጡ ህይወት አድን ማለት ነው የኮበለሉበት ሁኔታ እንዳለ የሚነገርበት ሁኔታ አለ። ለማንኛውም እስራኤል ግን በተለያዩ ቦታዎች እንዳልኩት ብዛት ያላቸው የጦር መሳሪያ ማምረቻ ፋብሪካ ሰራተኞችን ውጡ፣ ህይወታችን አድኑ፣ ቦታው ሊደበደብ ነው በማለት ማስጠንቀቂያ ከመስጠትም አልፎ ብዛት ያላቸውን የጦር ማዕከሎችም ሆነ አጠቃላይ የኢኮኖሚ ምንጯ ማለት ነው እንግዲህ የነዳጅና የናፍጣ ማደያዎች እነሱም የተደበደቡበት ሁኔታ አለ። አጠቃላይ ኢራን ወጥመድ ውስጥ መግባቷን በተመለከተ እስራኤል ብቻዋን በምታደርገው ወታደራዊ ዘመቻ እንግዲህ ኢራንን በከፍተኛ ሁኔታ ከጫፍ እስከ ጫፍ እያቃጠለች እንደሆነ የሚታይበት ሁኔታ አለ። ምንም እንኳ እንዳልኩት በሚላኩት የባሊስቲክ ሚሳኤሎች በእስራኤል አሁንም በዜጎችም ሆነ በህይወት ላይ ጉዳት ቢደርስም ሲጀመር ወደ አድማጭ ተመልካቾቼ በእስራኤል በኩል ካቢኔው ወደ ጦርነት እንውጣ የሚል ውሳኔ ላይ ሲያልፍ ያው አስቀድሞ ምን አይነት ጉዳት ሊደርስብን ይችላል የሚል ጥናትም ተደርጓል። በዚህ ዙሪያ በእስራኤል በካቢኔው በኩል የነበረው እንግዲህ ጦርነት እስራኤል በኢራን ላይ በሚጀምርበት ወቅት በሚፈጸመው የኢራን አጸፋዊ እርምጃ ከ700 እስከ 4000 ዜጎች ሊሞቱ ይችላሉ የሚል ሀሳብ እንደነበረም አሁን አንዳንድ ዜናዎች እየጠቆሙ ነው። ግን በሚገርም ሁኔታ አሁን ምንም እንኳ የሞቱት ወደ 13 የሚጣጉት የነሱ ያንዳንዱ ህይወት እንዴት ነው ያንዳንዱ ዓለም ማለት ቢቻል በሚገርም ሁኔታ ቢያሳዝንም ግን ተጠብቆ የነበረው በኢራን በኩል የሚሰነዘረው አጸፋው እርምጃ በጣም ዘግናኝና እስከ 4000 ዜጎች ሊሞቱ ይችላሉ የሚል ሁኔታ ነበር።
እግዚአብሔር ግን መቼም እንግዲህ አሁን ያለንበት ሁኔታ ስንመለከት ምንም እንዳልኩትኝ የ13 ህይወት በጣም ውድ ቢሆንም በቀጣይም ጦርነቱ እስካላለቀ ድረስ ጉዳት ሊኖር ይችላል። እስራኤል በወሰደችው የመጀመሪያው የመክፈቻ ጦርነትና በወሰደችው እርምጃ ቁልፍ ቦታዎችን፣ የአየር መቃወሚያዎችን፣ የጦር መሳሪያዎችን ተዘጋጅቶ የነበሩ ባሊስቲክ ሚሳኤሎችን አፈሙዛ እነሱን አስቀድማ በመደብደቧ ኢራን ከምትወስደው አጸፋው እርምጃ ከምታደርሰው ጉዳት እንግዲህ የዳንበት ሁኔታ አለ። ውድ ተመልካቾቼ